ሚስቴ ይህን ውብ ስጦታ ለመውዳት ለሷ እንዴት ዋልሽ? እንዴት ዋልሽ? ውሎ እንዴት ነበር? ውሎ በጣም አድካሚ ነበር። መስሪያ ቤታችን አዲስ አሰራር ጀምሮ ሁሉም ሰራተኛ ጭክም ብሎታል። እኔ እያለሁልማ ድካም የለም። እናሳ ሪላክስ። እንዴት ነው? ልታቆም ነገር ይሻላል። እሺ እንዴት ነው? ሰውነቴ እንዴት ሽቅልቅ እንዳለ። እንዴት ነው? ለሰውነቴማ ጥሩ እረፍት ሰጥተሽኛል። አሁን አእምሮዬ ይቀርሻል። ለምን ጥሩ መድኃኒት አለ። ደስ ይለኛል። ደስ
ራት ላቅርብ? አልሰማኸኝም? ራት ላቅርብ? አይ በጣም ነው የደከመኝ። ማረፍ ነው የፈለኩት። ትንሽ አትቀምስም? ምንም የረሃብ ስሜት አልተሰማኝም። ገብቼ ትንሽ ማረፍ ነው የፈለኩት። ይሻላል? አዎ ደህና ደር። ያ ሁሉ እንክብካቤና ፍቅር አለቀ ማለት ነው? ጭራሽ እንደ ውጪ ሰው ደህና ደሪ ብሎ መጥቶ ይተኛ? ቆይ ምንድን ነው ያጎደልኩበት? ሲወጣ ንጹህ ልብስ አልብሼ ጣፋጭ ምግብ ሰርቼ ነው ከቤት የምሸኘው። ቆይ እንደዚህ የሚሆነው ምን ሆኖ ነው? አልቆበት ነው? ለእኔ ያለው ፍቅር አልቆበት ነው? ጭራሽ ደህና አደርሽ ደህና ዋይ ሳይለኝ ሄደ። እንክብካቤውና ፍቅሩንም ከረሳው ቆይቷል። አብረን እንተኛ እንጂ ሴክሱንም ረስቶታል። ምግብ የማይበላው ውጭ እየበላ ነው። በዚህ ሁኔታ ውጭም ሴት ለምዷል። አይ እንደዛ እንኳን አያደርግም። ግን ወንድ ልጅ ሌላ ቦታ ሳይለምድ እንዴት እንደዚህ ሊሆን ቻለ? እንዴት ዋልሽ? ይመስገን። አንቺ ደግሞ ምን ሆነሻል? አንቺ እኔ ነው አንቺ አልከኝ? ምን ሆነሻል? ለካም ተናገረ። ምን ሆነሻል? አሁን የምትናገረውን ነገር በቀጥታ ከተናገርሽ ተናገር። እኔ ለራሴ መስሪያ ቤት ውስጥ አስቸጋሪ ቀን አሳልፌ የመጣሁ እና እኔ በጠበጥኩ? ካልተናገርሽ አሁን እየበጠበጥሽ ነው። እኔ ነኝ በጥባጩ? ጭራሽ ስንት ነገር እንጂ እየበኖር በጠበጥሽም ትለኛለሽ። ቆይ ምንድን ነው የቻልሽው? ቤት ውስጥ ቁጭ ብለሽ አይደለም እንዴ የምትይው? የዛን ያህል ምን ስራ ሰርተሽ ነው የቻልሽው? አልገባኝም። ስራ መስራት እንዲታወቅልኝ እንዳንተ ውጭ ወጥቼ መምጣት አለብኝ እንዴ? ምን ስትሰሪ ነው? ቆይ የትኛው ስራ ነው እንደዚህ የሚያማርርሽ? ይኸው ቁጭ ብለሽ ነው የምትይው አላልከኝም? ቁጭ ብዬ እውላለሁ። ደግሞ ልንገርህ አይደለም ከቤተሰቦቼ ቤት ስትወስደኝ በምቾት አንደላቀ እንደምታኖረኝ ቃል ገብታ ነበር።
አንቺ የሌላሽ ነሽ እናቴ። እያላገጥክብኝ ነው። እባክሽ እኔ ለራሴ አስቸጋሪ ቀን ያሳለፍኩት። እኔ ስለአንተ አስቸጋሪ ቀን አያገባኝም። ቆይ ምንድን ነው እያልሽኝ ያለሽው? በዚህች 2 ቀን ውስጥ ሰራተኛ እንድትቀጥርልኝ እፈልጋለሁ። ከየት አምጥቼ? እኔ ለራሴ መስሪያ ቤት ውስጥ ከፍተኛ ችግር ውስጥ ነው ያለሁት። አይመለከተኝም። ከየትም የትም ብለህ ትቀጥርልኛለህ። ደልቶሻል ማለት እንደዛ መቆም መቀመጫ ሰጥቶ እንዳለበት አሁን እጁ በሚሰቅ ነቀኝ እቺ ሰራተኞች ጨቅጣት መታየት ደልቷታል። እኔ ራሴ ስንት ችግር አእምሮዬን በጥብጦታል። እሷ እዚህ ሰራተኛ ትለኛለች። ለየትኛው ስራ ነው ሰራተኛ የሚያስፈልጋት? ስትቀጥ ነው እንጂ ሰራተኛ አስቀጥሬ እሷ ምን ልትሰራ ነው? የትኛው ከባድ ስራ አለና ነው ሰራተኛ የሚያስፈልጋት? ልቅጠርስ ብትል ከየት አባት አመጣለሁ? ከየትም አታመጣም። እንዲሁ ስትቀጥ ነው እንጂ ሰራተኛ ምን ያደርጋል? ጭራሽ መጥቶም አልተኛም። ለነገሩ መጥቶስ ቢተኛ ምን እንዳይፈጠር ሰውነቴን እንደሆነ ከራቀው ቆይቷል። ይሻለዋል። እዛም መተኛት እዚህም መተኛት ነው። ምን ልዩነት አለው? ግን ምንም ባይፈጠር አጠገቤ መተኛቱ ይሻል ነበር። ምን ለውጥ ሊያመጣ? ምንም። ማታ ይምጣት ብቻ። እዚህ እንዴት እንደተኛ ይናገራታል። ዛሬ ደግሞ ብሶባታል። እንዴት ነው ፊቱ ያበጠው? ጭራሽ ደህና ዋልሽም አይለኝም። እንደዚህ ደግሞ ይስመጣ ምን አለበት ፈገግ ብላ በጠብቀኝ።
ጭራሽ ከሱም ብሶ አክሮፏል። ምን ሆንኩ ነው የሚለው? ከውጭው ስራ በላይ የከበደኝ የሷ አመል ነው። ያበጠው ይፈንዳ። አናግራታለሁ፣ እጠይቀዋለሁ። ለምንድን ነው እንደዚህ የሚያብጥብኝ? አላናግራትም። ከፈለገች ራሷ ታናግረኝ። ጭራሽ ባናግረውማ ተለማመጠችኝ ብሎ የባሰ ነው የሚያብጣው። አላናግረውም። የፈለገችውን ታምጣ። ማክሮፍ አይደለም፣ የፈለገችውን። አዎ የበለጠ አኩርፌ እንደው ማሳያታለሁ። እንደውም እዚህ ብርዱን እየጠጣ ይተኛ። ገብቼ ብተኛስ? እንዴት ነው የሚያደርጋት? አሁን እንደዚህ መመናቀር ምን አመጣው? ወይኔ ሜላት እንደ ቃየኝ እኮ። ቆይ አናግረዋለሁ። ምን ፈልጋ ነው እንደዚህ የምትሆነው? ይሄን ስልክለት እንዴት አለቀ ብቻ ብሎ ይላክልኝ። ከዛ ምን ልበለው እኔ ብቻዬን ጨረስኩት እለዋለሁ። እንዴት እንደዚህ ሊለኝ ቻለ? ሌላ ጊዜ ይጨቃጨቀኝ አልነበረም? ምን አጨቃጨቀኝ? ከዚህ በላይ አብጣት አስጨንቀኝ እንዴ? ይሄ ነገር አስቤዛ ነው የቤት ኪራይ? ምን ልበላት? ይሄን ያህል ብር አካውንቴ ላይ የለም። ምን አይነት መከራ ውስጥ ነው የገባሁት? ብቻ እምቢ በላት፣ እሄድለታለሁ። አላበዛውም? ለነገር አቆብቆባለች። አሁን የሆነ ነገር ብላት ምላሷን አልችለውም። እኔ እንደው የገባሁበት ጦስ ይበቃኛል። አይልክም እንዴ? በአካል ሊድለት መሰለኝ። ይሻልሃል። ጠዋት አይግባትና እንተያያታለን። እስከ መቼ እየተጨቃጨኳት እቆያለሁ? በዚህ ሁኔታ ከቀጠለች እኔም አኩርፌ እሷም ማብጣ እንዴት እንቀጥላለን? እንደውም ጠዋት አናግራታለሁ። ኧረ ተው ተሰማ፣ ይቅርታ እንዳትጠይቃት። ይቅርታ ጠይቃለሁ ብለህ ራስህ ላይ ፊት ነው የምታረጋት። በኋላ ግን አትችለውም። ሁሉም ነገር ታስቸግራለች። ይቅርታ መጠየቅ አያስፈልግም። ኮራ በል ብያለሁ። ግን ብትኮራም ቻል ማድረግ ነው ያለብኝ። በቃ እንደውም የመጣው ይምጣ፣ ጠዋት አናግራታለሁ።
ሄሎ ሳምሪ። ኧረ ችግር የለውም አውሪ። ምን ብዬ እንደማመሰግንሽ አላውቅም ሳምሪ። ከምን ጉድ እንዳወጣሽ ከኔ በላይ አንቺ ታውቂያለሽ። በዚህ ሌሊት ከሴት ጋር እያወራ ነው። በጣም ጥሩ። ለዚህ ነበረ ጸባዩ ሲቀያየር የከረመው። የት አባቷ እሷን ማብጣ ጉድ ልታደርገኝ ነበር። አንቺ ደረሽልኝ እንጂ እሷማ ይኸው ጉድ ልታደርገኝ ነበር እኮ። ከዚህ በኋላ እኔ እሷን ልሰማ? ኧረ እባክሽ አልሰማትም። እንዴት አድርጎ ይሰማኛል? በላይ ላይ ሽማ ይዞብኝ። ወይኔ ሜላት፣ ይህኔ ምን ብለው ይሆን አልሰማትም የሚለው? አትስማት ብለውን? ሳምሪ የፈለግሽውን ነገር ጠይቂ። ከአንቺ የሚጠበቀው መናገር ብቻ ነው። አዎ እኔን እዚህ መኝታ ቤት አኮማትራ አስቀምጠ ለእሷ ምን ላርግልሽ? ከዚህ በላይ ከሰማ አብዳለሁ። ይሄ የማይረባ እኔ ላይ ሌላ ሴት ይዞ ነው አጠገቤ እየተኛ የሚነሳው። ለዚህ ነው ከኔ ጋርም ሴክስ ማድረግ ያስጠላው። ቆይ ምን አጎደልሽበት? ያለ አንቺ ሴት የማይታየው እንደዛ የሚወድሽ አንቺ እዚህ ተጎልተሽ እሱ ሳሎን ሴት ልጅ በስልክ ያማልናል። አሳያለሁ። እኔ ላይ ቺት አድርገህብኝማ እንደዚህ በዋዛ አትቀርም። እኔ ሜላት አይደለሁ፣ ይንጋት ብቻ። ፈጣሪ ሆይ አመሰግናለሁ። አሁን ያን ሁሉ መከራ በዚህ ደስታ ይተካል ብዬ አስቤ ነበር። በፍጹም። ለሚሉዬ ልንገራትና አብራኝ ትደሰት። አሁን ደግሞ መቀስቀስ ነው። አንዶ ሚንጋና ጧት እነግራታለሁ። እርግጠኛ ነኝ አብራኝ ትደሰታለች። ተመስገን ጌታዬ። ከአሁን በኋላ ስራዬን ተጠንቅቄ እሰራለሁ። አረ ሚስቴንም በጠዋት ፍቅር ሰጥቻት አስደስታታለሁ። ብቻዬን ጋር ሜሉ አንተ እዚህ ምን ትሰራለህ? ደግሞ ለምንድን ነው የሳምከኝ? በጣም ይቅርታ ነው። ማታ እንዳጨርሰው በቃ እንደዚህ አትቆጪ። ይግባሉ ናፍቀሽኛል። ነኝ ከፊ እንዳትጠጋኝ። በቃ ብዙም አትነጫነጪ። እንዳማረሽ ካለው አሁን ነው እንዳማረኝ የገባ
አንተ የትም ከሴት ጋር ስትንዘላዘል እሱን እንዳወቅ ስለታውቅ ነው መጥቼ ካልተኛው የምትለው? ቆይ ምንድን ነው የምታወሪው? ያላወቀ አታስመስል። እውነት ምንም የሚያወቅኩት ነገር የለም። ድሮም ወንዶች ስትባሉ ሰውነታችሁ ካየው ሴት ጋር የሚተኛ። ተይ እንደዚህ አትበይ። ሴሰኛ አይደለሁም ነው። ይሄው ልትመታኝ ነው? ና ምታኛ። ይሄ ነው የቀረ። ና ምታኝ። ለምን አትመታኝም? ና ምታኝ። አታገኛትም። ከማንም ሴት ጋር እየተንዘላዘል አታገኛትም። ደግሞ በዋዛ ብለቅ እንዳይመስልህ። መኝታ ቤት ልሂድ? ለማን ብዬ እሄዳለሁ? እዚሁ ጠብቀዋለሁ። አንድ ነገር ብቻ ይናገረኝ፣ ልክ ልኩን ነግሬ ያስታጥቀዋለሁ። ግን ከሱ ጋር ከመጨቃጨቅ ብሄድስ? ከፈለገ መኝታ ቤት ይምጣ። ወዴት ልትሄጂ ነው? ወደ ምሽግሽ? ወደ መኝታ ቤት? ጭራሽ ሰድበህ መተህ ልትሰድበኝ ነው? ስድብንማ አንቺ ተሳደቢያት፣ እኔ ምኑን እንሳደበዋለሁ? እኮ ተሳዳቢ ነሽ እያልከኝ ነው? ጠፊውንስ ብትይ ቾባ ድምፁ ራሱ እንዴት እንደሚያምር! ይሄን እኮ ምርጥ አቀናባሪ ቢያገኘው የምትገርም ቆንጆ የትዝታ ዘፈን ያውሰናባት ነበር እኮ። ፍቅር አክብሮት ስላለቀ እያፌዝክብኝ ነው? ይኸውልሽ ለአንቺ ሊመስል ይችላል፣ የእኔ ፍቅር ግን ለአንቺ ምንም ጊዜ አይቀንስም። ትሰሚኛለሽ? እኔ ግን በጣም ዝም በል። እኔ መኝታ ቤት ተኝቼ አንተ ሳሎን ከሌላ ሴት ጋር ስልክ ስታወራ የነበረው ለዚህ ነው? እኔ በሀሳብሽ ወይም በህልምሽ አይተሽ ይሆናል እንጂ በፍጹም በፍጹም። እያፌዝክብኝ ነው? ተንጂ ሚላት ፌዙንም ቀልዱንም ቀድመሽ የጀመርሽው አንቺ ነሽ። አንቺ እኮ ነሽ የጀመርሽው። ወይኔ ሜላት፣ ያንተ መቀለጃ አልሆን። ቀልድ ጀመርሽው መጀመሪያ አንቺ ነሽ። ዋይቸው ጉድ! እንደዚህ እየሰደበኝማ አብረን አንኖራትም። ደግሞ ንቀቱ በላይ ላይ ሴት ይዞብኝ ያንቺ ፍቅር አያልቅም ይለኛል። ወይኔ ሜላት፣ መቼ ነው እኔን እንደዚህ ማየት የጀመረው? ይመልሳታል።
ምንድን ነው? ምን ሆነሻል? ምን ነው ሰይጣን መስዬ ታየውክ? ኧረ በስመ አብ። እሱን ማን ታውቃ? አሁን ድንገት ስነሳ ሳይሽ ደንግጬ። ምን ነው የሚያስደነግጠው? እንዴት አደርሽ? የልቤን ከተናገርክ በኋላ ነው እንዴት አደርሽ የምትይው? እኔ ምንም አልተናገርኩሽ። አንቺ ሰይጣን እስክትለኝ አትጠብቅ። ኧረ እባክሽ ሜላት ተይንም በሰላም እናውራ። ሰላሙንማ የጠላህ ነው እንዴ? እኔ ምን አድርጌ ነው ሰላሙን የጠላሁት? ተናድጄ ሳናግር ሙዚቃ ነው ወሬሽ ትለኛለህ። ሂጂ ዝፈኛ አቀናባሪ ጋር ብለህ ትሳልቅብኛለህ። እኔ ልትክዳኝ ባልሆነ ብቻ። እኔ በፍጹም አንቺን እንደዚህ ያላልኩ እኮ ልትክዳኝ ነው። ቆይ እኔ አንቺን እንደዚህ አይነት አማርኛ ተናግሬሻለሁ? መካካድማ ከጀመርን ቆይተናል። የቤት ሰራተኛ ኧረ እቃ ማለት ነው መስለህ? ራስሽን እንደዛ መቁጠር ከፈለግሽ መቁጠር ትችያለሽ። እኔ ግን እንደዛ አላልኩሽ እኮ። በለው አውጣው። እቃ ነሽ በለኝ። ይኸውልሽ ነገርኩሽ። ራስሽን መቁጠር ከፈለግሽ መቁጠር ትችያለሽ። አንቺ ጤነኛ አይደለሽ እኮ። በላይ ላይ መዘሞት ሳያንስ በሽተኛ ነሽ እያልከኝ ነው አይደለ? እኔ ነኝ የዘሞትኩት? አዎ አንተ የዝሙት በሽተኛ። መታረቅ ይኸውልሽ ለካ ፍቅሩ አልቋል። ሰውነቱ ብቻ አልነበረም ከኔ ራቀው፣ ልቡም የሌላ ሴት ንብረት ሆኗል። እንደዛ አፈቅርሻለሁ ብሎ እንዳልተንከራተተ አሁን መታኝ። ልጅነቴን ቅስሜን ሰብሮ እኔን መደብደብ ጀመረ። ቀጥሎ ደግሞ ከህይወቱ አውጥቶ ሊጥለኝ። አይሆንም ሜላት። ስንት ጊዜ ሰፈርሽ ተንከራቶ በክብር ሽማግሌ ልኮ እንዳላገባሽ አሁን እንደማንም ተራ ሴት ቆሻሻ ልጥልሽ ነው። ታፈቅራለሽ እኮ። ያንቺ ካልሆነ ግን የማንም ሆነ የለበትም። ለምን ዘላለም አለምሽን እስር ቤት አታሳልፊ? ሜላት ግደዩ።
ናባሽ ያልሽ ተሰማ ሞቷል። ተረጋጊ። የኔ እህት ባለቤቱ ነሽ አይደል? አንቺ ሽሞ አይደለሽ? አታስቢ። ከዚህ በኋላ ለኔም ላንቺም አይጠቅም። እባክሽ ተረጋጊና ስሚኝ። እኔ ስራ ባልደረባ ነኝ። ተሰማ በጣም ትልቅ ገንዘብ ጎሎበት ግምገማ ላይ ነበር። በዛ ምክንያት ከፍተኛ ጭንቀት ውስጥ ነበር። በሁለታችሁ ውስጥ አለመግባባት እንደነበር ነግሮኛል። እኔ ደግሞ የጎደለውን ገንዘብ ወዴት ከሚያደርጉት ሰዎች አንዷ ነኝ። በዚህ ምክንያት በየትኛውም ሰዓት ስልክ እንደዋወል ነበር። ሄሎ፣ እየሰማሽኝ ነው? አዎ እየሰማሁሽ ነው። እውነቴን ነው የምልሽ፣ በጣም ነው የሚወድሽ። ሁልጊዜም ካፉ አይነጥልሽም ነበር። መስሪያ ቤት በደረሰበት ችግር ነው ችላ ያለሽ። በጣም ነው የሚያፈቅርሽ። እኔ ግን ዛሬ ምንም አይነት ነገር አልፈልግም። ዛሬ ደግሞ በሳቅ ነው እንዴ? ለምን አልነገርከኝም? ምኑ? ስራ ቦታ ወዴት እየተደረግክ ነው? ችግር ውስጥ መሆን ነው? እሱንማ ከማስጨነቅሽ ብዬ እኮ ነው። ግን ማን ነገረሽ? ሳምሪ ማታ ሳለቃቅስባት ነበር። ከዚህ በኋላ መጠባበቅ የለም። እሺ ምንም አይነት ነገር አልፈልግሽ። አምሮኛል። እኔስ ብትይ ተሰማ ወዴት እየተደረገ ነው? በኋላ ትደውይልኝ።